ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዓለም ወይን ቤተሰቦች እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንደ ሁልጊዜም እንደምለው ስለምታደርጉልኝ የላይክና የሼር የሰብስክራይብ ድጋፋችሁ እጅግ አድርጌ አመሰግናችኋለሁ። ዛሬ ደስ በሚል በሚገርም ሁኔታ እምነት ምን ያህል አስፈላጊ እንደሆነ ለሰው ልጅ የተረዳሁበትን የበለጠ ሞር ያንን ኤክስፕረስ ለማድረግ እና ለማስተዋወቅ ፈልጌ ነው። ምንድን ነው የሆነው? ይሄ የምትመለከቱት ወፍጮ ቤት በጣም ድሮ እናታችን በህይወት እያለች ነፍሷን ይማረው ያያ ይባላሉ። አሁን ሌላ ብራንች ከፍተው አላቸው እና ያን ጊዜ ችግር በነበረ ሰዓት ምናልባት ልጆች አላትና ብትቸገር ብለው እንደዚህ ለብቻ አዘጋጅተውልን አስፈጭተው ይልኩ ነበረ ለእናቴ። አሁን ዛሬ ደግሞ ምን ገጠመኝ? እዚህ ከመጣ በኋላ እህቴ ደወለች። በጣም ስሜት ስለሰጠኝ ነው ለእናንተ የማቀርበው። እህቴ ደወለችና የወፍጮ ቤቱ ባለቤት ዘመዳቸው መሰለኝ እዚህ ይሰራል። ከዛ አብዱ ልክ ነኝ? አብዱ ነው አይደል ስምህ? አዎ አብዱ 100 ኪሎ ፈልግ ነበረ፣ እባክህ አስፈጭተህ አዘጋጅተህ ላክልኝ ስትለው ምንም ችግር የለም ትቀንሳለህ አቀንስም ወይ ስላት ዋጋው ያው በሀገሩ ባለው ስታንዳርድ ይሄን ያህል ነው አይቀንስም ሲላት በቃ እሺ 100 ኪሎ አስፈጭተህ ላክልኝ ይዘህና ስትለው እሺ ሲላት ገረመኝና ይሄን ያህል እምነት አለን። እንደው ማለት የምፈልገው ምንድነው ሁላችንም የዚህ አይነት አመለካከት፣ ንጽህና፣ መልካምነት ቢኖረን ብዬ ደስ ስላለኝ ነው። እንግዲህ አብዱን እጠይቀዋለሁ። አይኖ ስራ ላይ ነው፣ ግን ምን ያህል እምነት አለው በሌሎቹ ሲጠየቃል ወይ? ፕላስ ደግሞ አያችሁ እነሱ ሙስሊም ናቸው፣ እኛ ክርስቲያን ነን። ፍቅራችን ስቲል እንዳለ ነው። አብሮነት፣ መልካምነት ያለ ሆኖ ስላለ እኔ አብዲን እጠይቃለሁ። እናንተ አዳምጡት ከምን መልካምነት እንደተነሳ። አብዲዬ ስራ ላይ ነህ አይኖ አውቃለሁኝ፣ ግን ላስቸግርህና እንደው ምን ያህል ጊዜ ነው ለብዙዎች እንደዚህ አይነት መልክ ትእዛዝ ሲመጣ ትሰራለህ ወይ? እስቲ ምንድን ነው አንተ የምትለው? ለሁሎችም እንሰራለን። እኛ ሲያዝዙን ለማንኛውም ሰው እንሰራለታለን። ይኸው ብቻ አዲስ ላልሆነ ሰው ኦኬ፣ እዚህ ሁሌ ለሚያስፈጭ ሰው እንሰራለን። እሺ፣ አዲስ ለሆነ ደግሞ ይኸው እስከሚታመን ድረስ ለጊዜው ይኸው መጥተው እነሱ አስፈጭተው ከፍለው ነው የሚሄዱት እንጂ ለኗሪ ሰው እንሰጣለን። ችግር የለብንም። ያው ኪሎ ምናምን አነሰብን ቀነሰብን የሚሉ ሰዎች አሉ። የለም በእምነት ሙሉ ነው የራሳችሁ የሰራችሁ። ይደንቃል። ቤተሰቦቼ የእውነቴን ነው የምላችሁ። እኔ በጣም ስለደነቀኝ ቆይቷል። እንዴ አሁን እንግዲህ መተማመን ከጠፋበት ስልክ እንኳን አስቀምጣችሁ ጠፋባችሁ እንኩ ብሎ የሚለው ወይም ደግሞ ሎስት ፓውንድ ያለበት ኤሪያ እንኳን አምናችሁ ረስታችሁ የለም የሚባልበት ዘመን ላይ አይደለም። በዚህ ኑሮ ውድ ሆኖ 100 ኪሎ በዋጋ ተነጋግረው በቃ አስፈጭተህልኝ ይዘህና ተብሎ የሚባልበት ግርም ስላለኝ ደስም ስላለኝ ውስጣዊ ስሜቴን ለእናንተ ላስተዋውቁዬ ነው። በመላው ዓለም የምትገኙ እምነትን፣ ንጽህናን፣ ፍቅርን አንድ ያድርገን ለማለት እፈልጋለሁኝ። ያው እኔ ደስ ያለኝን ለእናንተ ሼር ላድርግ ብዬ ነችን ቪዲዮ የሰራሁት። መልካምነት አብሮን ይሁን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ሰላምና ፍቅር ያድርግልን። አብድዬ በጣም አመሰግናለሁ። ሁላችሁንም ከጤና ጋር እመኝላችኋለሁ። መልካም ጊዜ ቤተሰቦቼ፣ ወዳችኋለሁ። አመሰግናለሁ። ላይክ እና ሼር። በቤላ አካባቢ ያላችሁ የያያ ወፍጮ ቤት ነው፣ እስቲል አለ፣ እየሰራ ነው። መታችሁ ብትገዟቸው ብታስፈጩላቸው ጋብዛችኋለሁ። እንዲሁም ደግሞ በወር በ22 በማደርገው ኮምፒቲሽን ላይ ከዚህ በኋላ የሚሆነው ከአብዲ ጋር የሚደርሳችሁ ሰዎች በእኔ እጣ ቁጥር የሚደርሳችሁ ባለበት ሄዳችሁ የ50 ኪሎ ጤፍ በምታሸንፉት ውጤት እሱ ጋር መታችሁ ፒክ እንድታደርጉ ጋብዛችኋለሁ። ከዚህ በኋላ ግንኙነቴ ከታማኙ አብዲ ጋር ነው ለማለት ነው። መልካም ጊዜ።